የቦሊውዱ ተወዳጅና አንጋፋ ተዋናይ የሆነው ጃክ ሸሮፍ ልጅ ነው። 2014 በሰራው ሂሮ ፓንቴ ፊልም ወደ ኢንዱስትሪው ሲመጣ ብዙዎች ተነጋግረውበት ነበር። ጃይ ሄማድ ሸሮፍ አለም ደግሞ ታይገር ሸሮፍ 1990 ሙምባይ ነው ውልደቱ። ያለውን የሰውነት አቋም፣ የዳንስ ችሎታ፣ የፊት ገጽታና ሀሳቡን በማየት ከተወዳጁ ሄርቲክ ሮሽን ጋር ብዙዎች ሲያወዳድሩት በመጪው ሄርቲክን የሚተካው ይህ ወጣት ነው ይላሉ። በጋራ ዋር የተሰኘ ፊልም ሲሰሩ ታላቅ ገቢን ያስገባ ተወዳጅ ፊልምም ሆኖላቸዋል። በዓለም ዙሪያ 4.7 ቢሊዮን የህንድ ሩፒ አሊያም 63 ሚሊዮን ዶላር ለማግኘትም ችሏል። ይሄ ፊልም ስቱደንት ኦፍ ዘ ይር 2 ባጊና ሄሮ ፓንቲን የመሰሉ ጥሩ ፊልሞችንም ለመስራት እየበቃ ድንቅ ተዋናይ ነው። ታይገር የሚለውን ስያሜ ያገኘው በልጅነቱ ልጆችን ልክ እንደ ነብር የመንከስ ልምድ ስለነበረው ተሰጠው ቅጥል ስም ሲሆን ይህ ስሙ አሁን ድረስ ዘልቆ ለዓለም ደርሷል። የአሜሪካን አድናቂ ሲሆን የአትክልት ተመጋቢ፣ ማጨስም ሆነ አልኮል የማይጠቀም ለስፖርት ልዩ ፍቅር ያለው ተወዳጅ ተዋናይ ነው። ቴኳንዶ ጥቁር ቀበቶ ለማሰርም ችሏል። ይህ ተዋናይ ከተወዳጇ ተዋናይ ሾርዳ ካፑር ጋር በአንድ ትምህርት ቤት የተማረ ከመሆኑም በላይ ወደ ቦሊውድም ከመጡ በኋላ በጋራ ፊልሞችን የሰሩ በጣም ጥሩ ጓደኛሞች መሆን ችሏል። ታዲያ አይናፋር ከመሆኑ የተነሳ የመጀመሪያ ፍቅረኛውን ያገኘው በ25 ዓመቱ ሲሆን ግል ህይወቱ ብዙም ለሚዲያው የተጋለጠ አይደለም።